ማዳሞቹ ማለት ነው የሆነ ስራ ጨርሳችሁ ከዛን ልትቀመጡ ስትሉ ምንድነው የምትሰሪው? አሁን ደግሞ ምንድነው የምትሰሪው? አሁን ስራ ከጨረስሽ የሆነ ነገር ማለት የሆነ ቢ እንኳን እኮ አይሉ። ከዛን እኔ ደግሞ ካልበላው መስራት አልችልማ። ብሪያኔ ሩዝ ሰርቼ እየበላው ልበላ ገና ልበላ ነው። ስለዚህ እህቶች ማዳሞቹ በፍጹም ቢያያቁም ቢ ስለማያውቁ እናንተ ማዳም ዞር ስትል ሩዝ ቤታችሁ ውስጥ አይጠፋም መቼም ሰርታችሁ ብሉ። በጣም ነው የሚጣፍጠው ደግሞ እና እንደዛ ነው እላችኋለሁ። ሰርታችሁ ብሉ፣ ራሳችሁን ጠብቁ፣ ውሃ ጠጡ። ከራስ በላይ ንፋስ ማለት አሁን ብትታመሙ ማዳማ አውጥታ ነው የምትጥላችሁ። ስለዚህ ራሳችሁን እየጠበቃችሁ እንደዛ አድርጉ። ራሳችሁን ተንከባከቡ። እነሱ ምንም ነገር አይመስላቸውም፣ ምንም ነገር ማለት ነው። በቃ እኔ ስላየሁኝ ነው። ስራ ስጨርሱ እንዳልኳችሁ ስራ ስጨርሱ ወይ ደግሞ ዛሬ ምሳ ማሰሩ ከሆነ ዛሬ ምሳ ሰሪ ምንድነው ምሰሪው? ምን ስራ ትሰሪ ምናምን ብሎ ቆሞ ያስባሉ። የምትሰሩትን ስራ ገና ማለት ነው። እና ፋዞር ስትል ምግባችሁን ሰርታችሁ ብሉ። መብላት ነው የሚሻለው። ያገኛችሁትን ብሉ። ወይ ደግሞ በብራችሁም ገዝታችሁ አዛችሁ ብሉ። ሁሌ ሳይሆን አልፎ አልፎ ማለት ነው። እና እንደዛ ነው እላችኋለሁ። ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። ማዳሞቹ ምንም 1000 ዓመት ከነሱ ጋር ብትኖሩ ማለት 10 ዓመት 5 ዓመት 2 ዓመት 1 ዓመት ከነሱ ጋር ብትኖሩ ቼክ በቃ አይደለ የሆነ ጥፋት ሲያገኙባችሁ አጥታችሁ ነው ወደ ውጪ የሚጥሏችሁ። ስለዚህ እናንተ ነገ ጧት አውጣኝ አትጥለኝም ብላችሁ ራሳችሁን አትጉዱ።